ማያ እባላለሁ። ሰራተኛችን ናት። በዚህ ሰዓት ልጅ እንዳለ መናገር አልችልም። ታውቂያለሽ ግን እቅፍሽ ውስጥ ሁኜ ማልቀስ ስንት እንደሚናፍቀኝ። ምን እንደደበቅሽኝ ባቅም ማኖርማ አንቺን አልጠይቅሽም። ነገ ጠዋት እዚህ ቤት እንዳላይሽ እሺ? እቃሽን ሰብስበሽ ውጪልኝ እሺ? ይቅርታ አድርግልኝ። ወደዛ ሂጂ። ማን ነው? ማይ ምን ነው ማለት ቆይ እንዴ ለምትቻልሽ ናፍቀሽኝ ነው። ዝም ብዬ ሰምሻል። እኔ የሆነ ቦታ ሄደን እናወራለን። ማናት? ማያ እባላለሁ። ሰራተኛችን ናት። በጣም ስራ ተጉብሰሽ ነበር። የምታገዝሽ ሰው አገኘሽ ማለት ነው። እንኳን ደህና መጣሽ። እና ለምን ውጪ ቆማችሁ ታወራላችሁ? ግባ ወደ ቤት። አይ እኔ ልሂድ። እንዴ ወዴት ነው የምትሄጂው? ሂሩት ያልተስማማችሁ እንዴ? ኧረ ተስማምተናል። ታዲያ ነይ ግቢ፣ ነይ ግቢ። ተነሽ እንጂ የኔ ፍቅር ቤቱን አሳያት። ሶል እባክህ አንተ አሳያት። ራሴን በጣም አሞኛል። ምኑን ሽፍኝ የኔ ፍቅር? እኔ እንጃ ኃይለኛ ራስ ምታት ይዞኛል፣ ሊገለኝ ነው። እሺ በቃ ነይ ላሳይሽ። ቆይ ለምን? ይቅርታውን ታዩና ለምን በዚህ ልክ? የኔ ልጅ ማያ እባክሽ፣ በዚህ ሰዓት ልጅ እንዳለ መናገር አልችልም። እባክሽ እኔ ልታረጅ እና ድጋሚ ጣልሽኝ ማለት ነው? ምን አረኩሽ ማይ? ቆይ በዚህ ልክ ለምን እኔ መበደል ፈለግሽ? ምንም ቢሆን እኮ ልጅሽ ነኝ። አውቃለሁ። አታቂም ማይ፣ አታቂ እናት እኮ በልጇ ኮርታ ልጄና ስትል እንጂ ልጇን ስትደብቅ አይቻላቅ። እማዬ ግን እውነት አንቺ እናት ነሽ? እንዴትስ ልብሽ ቻለልሽ? ነው የእናት አንጀት የሚባል ነገር አንቺ ጋር ይሰራው? ምን ነው እንዳይሰማብሽ ፈራሽ? እባክሽ ማያ ልጄ ተኝቷል፣ ድምፅሽን ቀንሽ። ምን ጭራሽ የኔ ስሜት አይገባሽም? የኔ ልብ መሰበር ምንም አይመስልሽም አይደል? ለሱ ነው የምትጠነቀቂለት? እሺ እንግዲያውስ እኔም ላንቺ መጠንቀቅ አቆማለሁ። ልጅነቴን ክደሽ ልቤን እንደሰበርሽው እኔም እናቴ መሆንሽን ተናግሬ ቤትሽን አፈርሰዋለሁ። እባክሽ የኔ ልጅ ትንሽ ጊዜ ብቻ ስጪኝ። ጊዜው ሲደርስ ሁሉንም እኔ እናገራለሁ። እባክሽ የኔ ልጅ ነው ያልሽው እማዬ። ታውቂያለሽ ግን እቅፍሽን ስንት ጊዜ እንደናፈቅኩ። ታውቂያለሽ ግን እቅፍሽ ውስጥ ሁኜ ማልቀስ ስንት እንደሚናፍቀኝ። ምናልባት እናቴ ብትኖርልኝ ኖሮ አይከፋኝም እል ነበር። ለካ ስህተት ነበርኩ። ብትኖሪ እንደማይከፋኝ ማሰቤ ሞኝነቴ ነበር። እንደውም ልጅሽ አለ እናት ወልዳ የጣለችው ልጅ አለ ብዬ ሂጄ ነው የምነግረው። ልቀቂኝ፣ አትያዥኝ! ልቀቂኝ አትሻለኝ! ልቀቂኝ፣ አትያዥኝ! ምንድን ነው? ደህና አደርክ የኔ ልጅ? በጠዋቱ እንደዚህ የምትጮቱ ምንድን ነው? አንተ ነህ ኪሩቤል ማለት? አዎ። ምንድን ነው ማይ? ችግር አለ? አይ ምንም ችግር የለም። እና ምንድን ነው በጠዋቱ የምትጮቱት? ቀሰቀሳችሁ? ማያ እባላለሁ። የቤታችሁ ሰራተኛ ነኝ። ሰሜልሽ በእንቅልፌ የሚመጣብኝ ሰው አልወድም። እሺ ይቅርታ። እስከ መቼ ልጠብቅሽ? መቼ ትናገሪያለሽ እውነቱ? የኔ ልጅ ጊዜው ሲደርስ ሁሉንም እውነት እናገራለሁ። እባክሽን ትንሽ ታገሽ። እስከዛ የቤት ሰራተኛ ነኝ ማለት ነው? እሺ ይሁና።
ሄሎ ማዬ፣ እንዴት ነሽ? እኔ ደህና ነኝ እናቴ። እንዴት ነሽ አሁን አንቺ? አዎ ትንሽ ቀን እቆያለሁ። አይ ስራ አግኝቼ እኮ ነው ማዬ። በትንሽ ቀን ውስጥ በጣም ብዙ ገንዘብ አገኛለሁ። አንቺ ደህና ሁኚልኝ እንጂ እኔ ምንም ነገር አደርጋለሁ። ተይ እንጂ ማዬ፣ ለምንድን ነው እንደዚህ የምትይው? አትሞችም። እኔ ከየትም ብዬ አምጥቼ አሳክምሻለሁ። በቃ እኔ እስከምመጣ ሄዋን ትንከባከብሻለች፣ ነግሬያታለሁ። አይ ማዬ፣ ብዙ አልቆይም፣ እመጣለሁ። በቃ አሁን ስራ ልገባ ስለሆነ ቻው፣ ደህና ዋይ። እደውልልሻለሁ። እሺ እናቴ። አይ ብዙ አልቆይም እናቴ፣ እመጣለሁ። በቃ አሁን ስራ ልገባ ስለሆነ እደውልልሻለሁ። እሺ አይዞሽ፣ ራስሽን ጠብቂ። እሺ በቃ ቻው ቻው። እሺ ይቅርታ አላየሁም ነበር። እያየሽ አትወለውይም እንዴ? እንከፍ ይሄ አንቺ የመቶ ብር ጫማ መሰለሽ? ስላላየሁም ነው በጣም። አላየሁም አበይኝ ደነዝ። ወይ ፍቅር መጣሁ። 5 ደቂቃ ደርሻለሁ። መጣሁ። እሺ። ኧረ መጣሁ አሁን መጣሁ።
አትንኪኝ ዞር በይልኝ ለምንድን ነው የሹማት ነግኝ አስጨነቅሽኝ ልቀቀኝ አትንኪኝ በቃ አትንኪኝ ታይኝ ምንድን ነው የተፈጠረው ለምን አትነግሪኝም ለምንድን ነው የማትነግሪኝ ይበቃል እማዬ ይበቃል እባክሽ ልጅ አታስጨንቂኝ ምንድን ነው የተፈጠረው ምንድን ነው ንገሪኝ ባትኖሪ ይሻለኝ ነበር እማዬ ባላይሽ ይሻለኝ ነበር ጠልቼሻለሁ አስጠልተሽኛል እሺ ላንቺ ልጅሽ እንዳልሆንኩኝ ሁሉ ከዚህ በኋላ ለኔም እናት አይደለሽም እሺ ልቀቂኝ አትያዥኝ አንተ ልጅ ግን ትምህርትህን አርፈህ ብትከታተል አይሻልም? ሰሞኑን የማይብህ ነገሮች በሙሉ ደስ አለ ብሎኛል። ዛሬ የት ነው ያልከው? እስኪ ከጓደኞቼ ጋር ነበር። ከጓደኞቼ ጋር? ስራውን ቦታ ላይ አትገኝም። ጣቃ አይደል እንዴ? ምንድነው የማውቀው? ንገሪኝ እንጂ ማይ አጨቅጭቀው እንዴ። እሷማ ለአንተ ትዋሽላለች፣ ትደብቅላለች። ምን ትነግረኛለች? ኧረ እኔ ልጅ ጎበዝ ነው። ስራውንም ትምህርቱንም በአግባቡ ነው እየተማረ ያለ አይደል እንዴ? አይ ወደፊት ነው የሚቆጭ። ቡናውን ጠጣ እንዳይቀዘቅዝብህ። ስኳር አድርገሽበታል? እሺ አንተ መሆን አድርገህ ከኛ እኩል ቡና መጠጣት ጀመርክ አይደል? ምን በላች? ሰማኝ ሶል ያቺ ግቢ አብራኝ የተማረችው ሰላምን አወቃት? ሰላም ይቷ አላስታወስኳት። ነግሬክ ነበር እኮ ታሪኳን ግቢ ያለን እንደውም ወልዳ ምናምን ብዬክ። እኔ እንጃ አላስታወስኳት። ማን ሆነች? እዛው ግቢ ያለን ወለደች። እናም ቤተሰቦቿ እንዳይሰሙባት ብላ እዛው የተማርንበት ቦታ ላይ ለአንድ ሰው ሰጥታ ተመልሳ መጣች። ከባድ ነው። እግዚአብሔር ይሁናት። እናም ተመርቃ ወጣች። ተመርቃ ስትወጣ ደግሞ ሌላ ሰው አገባች። እናም ይሄን ሁሉ ታሪክ ልጅም እንዳላት አልነገረችው። በጣም ተጨንቃለች። በስማም በጣም ጨካኝ እናት ናት። እንዴት ነገሮች ሲስተካከሉላት እንኳን ተመልሳ አትወስዳትም? እና ምን ተፈጠረ? ምንም እስካሁን ማንም አላወቀም። እና በጣም ጨንቋታል። ለባሏ እንዴት ብላ እንደምትነግረው ራሱ ግራ ገብቷታል። ልጇ ላይ በዚህ ያህል ከጨከነች በጣም ከባድ ነው። አንተ ብትሆን በባሏ ቦታ ምን ታደርጋለህ እንዴ? ሂሩቴ ይሄ ነገር እኮ በጣም ከባድ ነው። ከግቢ እስካሁን ድረስ ደብቀዋለች። እና ምን ታደርጋለህ እንዴ? ሂሩቴ እንዴት ነው እሷን ማምናት? ከዚህ በኋላ ከእሷ ጋር አምኛት እንዴት ነው የምኖረው? ትቻት ነው የምሄደው? ጓደኛሽ ጨካኝ ናት እማዬ። እኔም በሆን ልክ እንዳባዬ ነው አደርገው። ለማንኛውም በቃ እኔ ልተኛሽ። እሺ ደህና ደር የኔ ልጅ። ደህና ደር ልጄ። ሰላም ደሩ። እንዴ ቡናሽን ጠጪ እንጂ ሂሩቴ። አይ በቃኝ፣ ጥሩ ስሜት የተሰማኝ አይደለም። እኔም በጣም ደብሮኛል። ትንሽ ገብቻ አረፍለም። እሺ ይርተኛ። ይኸውልሽ የኔ ልጅ
ይኸውልሽ የኔ ልጅ አሁን ጊዜው አይደለም። ጊዜው ሲደርስ ለሁሉም ልጄ እንደሆንሽ እነግራችኋለሁ። እባክሽ ትንሽ ታገሽ። ችግር የለውም እማዬ። እኔም ህይወትሽን ማበላሸት አልፈልግም። በምን አይነት ጭንቀት ውስጥ ነሽ ለማዬ ስተሽኝ እንደሽ ያውቃሉ። እስከ ዛሬ እንደኖርነው እንቀጥላለን። አንቺም እናቴ አይደለሽም፣ እኔም ልጅሽ አይደለሁም። አሁን ግን አንቺን ፈልጌ የመጣሁት የምትኖሪውን ህይወት ልቀማሽ አይደለም፣ ገንዘብ ፈልጌ ነው የመጣሁት። የምን ገንዘብ? እናቴ በጣም ታማለች። እሷን የማሳከምበት ገንዘብ እፈልጋለሁ። የኔ ልጅ አሁን እጄ ላይ ምንም ገንዘብ የለም። ውለታዋ እኮ አለብሽ። ስትታመም ዝም ብለሽ ልታይ ነው? ከየት ማምጣትሽ ገንዘብ እንድትሰጭኝ ይፈልጋሉ? እዚህ ድረስ የመጣሁት እኮ ይሄን ገንዘብ ፈልጌ ነው። እባክሽ ልጅ ቀስ ብለሽ አውሪ። አሁን እጄ ላይ ምንም ገንዘብ ስለሌለኝ አሁን ነው ገንዘቡ የሚያስፈልገኝ አልኩሽ እኮ። ብቻ ትንሽ ቀን ስጪኝ። ምንም የምሰጥሽ ቀን የለኝም። ገንዘቡ ያስፈልገኛል። እናቴ ታማለች። አንቺን እኮ ማስቸግርሽ እናቴ በጣም ስለታመመችብኝ ነው። እባክሽን እየሰራሁኝ እከፍልሻለሁ። ገንዘቡን ስጪኝ። ጋሼ አንተም ብትሆን ካለ ስጠኝ። እናቴ ታማብኛለች። ለምሮ እንደዚህ የምታየኝ? ሂሩቴ በግልጽ እንድትነግሪኝ የምፈልገው ነገር አለ። ነገርኩህ አይደል? እሺ ምን ልንገርህ? ምንድን ነው የነገርሽኝ? በዚህ ልክ አንቺን እንድትናገርሽ ለምንድን ነው የምትፈቅጂላት? ደሞስ ገንዘብስ የምትጠይቅሽ ማነችና ነው እሷ? ምንም አዲስ ነገር የለም። በቃ እንደና ስለቀረበችኝ ገንዘብ ልጠይቀኝ ቻለች። አይ አይመስለኝም። አንተ ደግሞ አበዛኸው እና ሌላ ምን ይሆናል ብለህ ነው? እቺ ልጅ ማናት ሂሩቴ? አይ እንግዲህ በቃ አላበዛሁም እንዴ? ሂሩት እቺ ልጅ እዚህ ቤት ከመጣች ጀምሮ አንቺ ምንም ሰላም አይደለሽም። ምን እየደበቅሽኝ ነው ያለሽው? ሶል እባክህን ተወኝ። ቆይ እስቲ ምን ልደብቅ እችላለሁ? ምን እንደደበቅሽኝ ባቅም ማኖርማ አንቺን አልጠይቅሽም፣ ግን የሆነ ነገር ይሰማኛል። የሆነ ነገር እንደደበቅሽኝ። ሶል በእናትህ ተወኝ። ለምን እተውሻለሁ? የሆነ ነገርማ እንደደበቅሽኝማ ውስጤ እየነገረኝ ነው፣ ግን እደርስበታለሁ። የዛኔ እኔና አንቺ እንኖራራታለን። ቆይ ግን ዛሬ መጨቃጨቅ ፈልጋል እንዴ ከኔ ጋር? ለምን ብዬ ነው የምጨቃጨቀው? ደስ የማይሉ ነገሮች፣ ብዙ ነገሮች እዚህ ቤት እየተፈጠሩ ነው። ታዲያ ምንድነው እየጠየከኝ ያለው ጥያቄ? የማይሆን ነገር እኮ ነው እየጠየከኝ ያለው። የጠየቅኩሽን በትክክል እየመለስሽልኝ አይደለም። በቃ ሶል አሁን አሞኛል፣ ማረፍ ፈልጋለሁ። በቃ ተወኝ። እሺ አባዬ እንዴት ነህ? ሰላም ነው? አለን። ምን ነው ውጪ እንድንገናኝ ፈልግ? ስለ እናት ልንነጋገር ፈልጌ ነው። ምን ነው እማዬ ምን ሆነች? አይ እናት ምንም አልሆነችም። የሆነ ደስ የማይል ነገር ስላየው ጨንቆኝ ነው። ሰላም አይደላችሁም እንዴ? ኪሩ እናት እቺ ማያ ከመጣች በኋላ ደህና አይደለችም። አላስተዋልከትም እንዴ? አይ እኔ ምንም አላየሁም። ምን አገናኛቸው? አላውቅም። የኔ ልጅ ግን የሆነ ነገር አለ። እናትህና እቺ ልጅ የሆነ የሚያገናኛቸው ነገር አለ። ቆይ ምንም አልገባኝም። እማዬ ከዛች ሰራተኛ ጋር ምንም የሚያገናኛት ነገር አለ? አባዬ ምን እንደሆነ አላውቅም፣ ግን ሁለቱን ሳያቸው ምቾት የማይሰጠኝ ነገር አለ። ምን አይተህ ነው እንደዚህ ለማለት የቻልከው?
ትናንትና ማያ እናት ላይ ገንዘብ አምጪ እያለች ስጮባት ነበር። ምን? ቆይ ማን ስለሆነች ነው እናቴ ላይ የምትጮባት? እሱን እንድታጣራልኝ ነው የምፈልገው የኔ ልጅ። ምኑን ነው የማጣራልህ አባዬ? እቺ ልጅ ማን እንደሆነች ለምን ቤታችን እንደመጣች ማወቅ እፈልጋለሁ። ሄሎ እናቴ እንዴት ነሽ? እኔ ደህና ነኝ። አንቺ እንዴት ነሽ? አሁን እየተሻለሽ ነው? ተሽሎኛል አትበይኝ እናቴ፣ አልተሻለሽም፣ ግን አይዞሽ በቅርቡ ነው ያሳክምሻለሁ። እሺ እኔ ደህና ነኝ፣ ለኔ አታስቢ። እሺ በቃ እናቴ አይዞሽ። እሺ ራስሽን ጠብቂ። በቃ እደውላለሁ። እሺ ቻው፣ ደህና ዋይ። ችግር የለውም። ምን ነው እናቴ ላይ ማ እኔ አረን ጮኩባት። ማን አባሽ ስለሆንሽ ነው አንቺ እናቴ የምትናገሪው? ንቀት መሆኑ ነው? ኧረ ኪሩቤል ንቀት አይደለም። እኔ እንዴት እናንተ ንቀታለሁ? እንድትረዳኝ ብቻ እኮ ነው የጠየኳት እኮ። በዚህ ልክ ተዳፍረሻታል ማለት ነው? ማን አባሽ ስለሆንሽ ነው የምትጮይባት አንቺ? ይቅርታ በጣም ተጨንቄ ስለነበረ ነው። ሰሚኛለሽ? ነገ ጠዋት እዚህ ቤት እንዳላይሽ እሺ? እቃሽን ሰብስበሽ ውጪልኝ እሺ? እባክህ ኪሩቤል በዚህ ሰዓት አታባረኝ። እኔ ሰርቼ እናቴን ለማሳከም እኮ ነው የመጣሁት። እባክህ በደንብ ሰምተሽኝ፣ ነገ እዚህ ቤት እንዳላይሽ እሺ? እባክህን ኪሩቤል በዚህ ሰዓት በየሰው ቤት እየተንከራተቱ የማባክነው ጊዜ የለኝም። እባክህን አታባረኝ። ይቅርታ አድርግልኝ ብለሽ ለምደኝ። ወደዛ ሂጂ። ይሄንን ማሰብ የነበረብሽ እናቴን ቀና ብለሽ ያይሻት ቀን ነበር። ነይ ውጪልኝ፣ ነይ ውጪ። እቃሽን ይዘሽ ውጪ። ነይ ውጪልኝ፣ ነይ ውጪ፣ ነይ ውጪልኝ። እዚህ ጋር ቆመሽ ጠብቂኝ እሺ? ሌባ! በዚህ አይነት ወጣነትሽማ ሌላ ነገርም እንደምትወስጂ ጋር ይኸውልሽ፣ ውጪልኝ፣ ሂጂልኝ፣ ውጪ በእናትሽ ሂጂ እዚህ። ምን ተፈጥሮ ነው? ምንድን ነው ሆናችሁ? ስለዚህ ፎቶ የምታወሩ ነገር አለ?